ችግር የለም። አቤት ሮሚዬ ባለሀብት እኮ ከባድ ነው። አንገትሽ ላይ ይህንም ያለ ወርቅ አድርገሽ ያለው ማማ የሌለው መደበሩ አምላኬ። አያችሁ ግን ያለው ላይ ያለ ቅብራ ብላ እኮ ነው ይሄ ወርቅ ለብሳ ጎምለል ብላ። እኔ እኮ ያስቸገሩኝ እኮ የሰው ፍቅር አለ እኮ ችግር የለም። የሰው ፍቅር ካለሽ እንኳን ወርቅ ዳይመንድ ድረሽ ብትሄጂ ማንም ምንም ሮሚዬ ምን አረኩሽ? ዳይመንድ የገዛው ቀንማ በየቤት ያከታትለው መጥተው ማጅራቴን ነው የሚደፉኝ። ዳይመንድ በዳይመንድ የሆንኩ ቀን ማጅራቴን ተደራይተው እጃቸው ለመንግስት ለመስጠት አስበው ነው መጥተው ማጅራቴ የሚደፉኝ። ምን ነው ሮሚዬ ጠላት ልታበዥብኝ ነው እንዴ? ሮሚዬ የመጀመሪያ የዩቲዩብ ደሞዜን ሳገኝ ቆንጆ ቆንጆ ሽሮ በርበሬ ካንቺ ገዛለሁ። አመሰግናለሁ። ዩቲዩብ ከፈትሽ እንዴ? ለዛ ነው ቢያበሉ ዩቲዩብ ከፍቼ ላይ ዩቲዩብ ላይ ነው እመጣለሁ። በቃ አንቺ ከመጣሽ እኔ እኮ ነጮች ናቸው የሚከፍሉ። እኛ ምን አገባን? ሮሚዬ ተጠቃቅመን ይለፍልን እናልፋለን። ተያይዘን እኛ እንደሌላው አይደለን እናልፋለን። ስንት ሰው ሰብስክራይብ እንዳደረገኝ ታውቂያለሽ ሮሚዬ? ሰው አረጋሽ የኔ ፍቅር አልነገርኩሽም? የኔ ማር ቆይ 7200 ሰዎች ሰብስክራይብ አድርገውኛል። በቃ ጎበዝ። ዛሬ ገባው ላችሁ ትሰማላችሁ። እኛ ቲክታክ ላይ እናንተን ለማሳቅ እናንተን ለማጫወት እስከዛሬ ክፈሉን አላልን። ኢትዮጵያኖች እንደው እስትረሳችሁ ይርገፍለን በሰራንበት ጥቃት እየተሰበሰቡ ጥቃት ሲያረጉ የሚሰድቡንን ግን አያችሁ። የዩቱብ ጥረተኞች ብራችሁን ቤታችሁ አንድ ቀን ሰብስክራይብ አርጉኝ ብላ አታቅ ምን አታቀጥላላ ማለት ነው። ስለዚህ እኛ ሽሮም 7600 ደረሰ። እሰይ ቻው የኔ ፍቅር መልካም ቀን። ሊንኩ የምትፈልጉ ነግራችኋለሁ። ሉሊት የኔ ፍቅር ቤታ ዮብላችሁ DELE ካረጋችሁ ይመጣላችኋል። ፌክ አካውንት ብዙ ከፍተዋል፣ ግን 7600 ያህል የኔ ብቻ ነው፣ ከሱ ውጭ የለም። 7 አበባ ስጡ። አንቺ ሮሚ የዛሬ ቪዲዮ ገብቼልሽ አንዳንድ ከወዲያ ግድም አለም አትገቡም እናንተ ፊልተር የለውም አትገቡም ሲል ገንዘብ ያዳፍራል በሚል ተነሳስቼ ገበየውም ልምሰል ቶሎሳ ብዬ ዘልዬ ላይ ገብቼልሻለሁ። አንዳንድ ዶላሩ ያስገባሻል ዝም ብለሽ ማለት ባትፈልጊ ራሱ ያስገባሻል። እንገባለን ችግር የለም። አንቺ የቀረሽ እኛማ ገባሩ አገባለሁ። ያኔ ምንድነው ቪዲዮ ጫኝ ብሎሽ ነበረ በግሪን አምጥቶት፣ እሱም በምን ተነሳ? የቱ ዩቲዩብሽ በምን ግሪን የሆነ ነገር አሳይተሽ ምን ሆነብኝ ስትይ ነበር። ዩቲዩብሽ ተስተካከለ፣ ቪዲዮ ፖስትኩ ምናምን ነገር ተስተካከለ። ግን አሁን በደንብ ማየት ያሉብኝ ነገሮች አሉ ሮሚዬ። አዎ ችግር የለም። ዩቲዩብን በደንብ ሮሚዬኛ ገባደዋወልን ምን እንደምናረግ እየተነጋገርን ዩቲዩባችን ላይ ተቀለን ገባሽ። እኛ ቪኤታችንን እየነዳን በቪኤት ለምን አንገባም? ላይፍ ገባሽ። እየተነጋገርን ቪኤታችንን እየነዳን ላይፍ ላይ እንገባለን። ሮሚ ግን ሮሚዬ ደግሞ በአንድ ነገር እንስማማ። ይሄ የዩቲዩብ ደንቡ ነው። ባትፈልጊው ምንሽም ባይፈቅድ ግን ግዴታ ማድረግ አለብን። በውስጥ እንተዋወላለን። ሮሚ ቤታ ሰላም እንባባላለን። ሮሚዬ ዛሬ ጥብቅ አድርጌ ልሰድብሽ ነው። እኔ አሁን ሰዳቢ ነኝ፣ ለአንድ ቀን እኔ ሰዳቢ ነኝ፣ አንቺ ተሰዳቢ ትሆኛለሽ። ሮሚዬ አለቅልቄ ላሰጣሽ ነው ሲል አጣ የለው። በቃ ይሄ ነው አዲስ አበባ እያቻለ ይመች ዝርያ ይሄ ነው በቃ ይመችሽ ትለኛለች። እወጣለሁ ሮሚዬ ጥርቅ አድርጌ ያሰጣሻለሁ። ከዛ አያችሁ አይደል ሳለካት ነው የነካችኝ ቲና ትገቢልኛለሽ። ከዛ ምንድን ነው ሶስተኛ ሰው ያስፈልገናል፣ አስታርቁ እንላለን። ሶስተኛ ሰው ነው። አሁን ግን ለጊዜው አሉ እኮ ጥርስ ሊደረጉ ስላለ ሲያልቅብን ሰው ሲያልቅ ወሬ ሲጠፋ እኔ ሰው ሲያልቅ አይደል አንዳንድ ሰዎች የተነሱብኝ ሰሞኑን ሰው ሲያልቅ ሮሚዬ ሁለታችን እንበጣበጣለን፣ እንጣላለን። ከዛ አስታራቂ ይመጣል ያስታርቀናል። ከዛ ደግሞ አንቺ ይነሳብሻል፣ ሮሚ ተነሳብሻል። በቃ ድንገት ይነሳብኛል፣ ቀላል ይነሳብኛል። ቤታዬ ያለሽ ሮሚ ድጋሚ አይቆጥ ውጪ ላይ ያለ ነው። ቤታዬ ሊረግጥሽ ነው። እርገጭኝ ሮሚ ይመችሽ። ፒሳያ እርግጥ ታረጋለሽ። አስታራቂ ሮሚ መረጃው አለኝ። እንደውም ቱርኮና ደውላልኛለች፣ አሰርታለች እላለሁ። አይቻለሁ ሮሚ ግግ አይቻታለሁ እኔ ከዛውን እንደውም
ሆና ደውላልኝ ፎቶ አለኝ ነገ ይጠብቁላለሁ። ነገ ደግሞ ስትመጪ ሮምዬ ወይኔ ለካ ዩቲዩብ ላይ ረሳሁትኝ ፎቶ ካሳያችሁ ይዘጋብኛል ራቁት ያለሽ ዩቲዩብ ላይ ደግሞ ገና ማነው ቲክቶክ ላይ ደግሞ ገና ስቶሪ ላይ ከማረገው አካውንቴ ዋርኒንግ አለ። ምን አባቱ በቃ ይሄን ሲስተማችንን ይዘን ዩቲዩብ ላይ ያለውን ብር እኔና አንቺ ምጥጥ ከዛ በኋላ በውስጥ ደግሞ ሮምዬ ላኪ ክፈል በነፃ ይላክ። በቃ ጣጣጣጣ እንደዚህ እንዲህ ነው የምናደርገው። እንዲህ ነው ከዚህ በኋላ ወይ ጌታ ወይ እስከ ዛሬ ሮሚ ምን አይነት አጠፋሪስ ምን አይነት ጅንጅብል ጨፍጭፎ አይናችን ላይ ቢጨምሩ ነው የታወር ነው ሮሚ። ማንም ሰገጤ ዩቲዩብ ላይ ገብቶ ሲበላ እኔና አንቺ ያራዳ ልጆች ይሄን ፒፕል ካለኛ የማይሆንለት እኔና አንቺ እኮ አንድ ወር ዘግተን ብንወጣ ጥቁር ልብስ ለብሰው ነው ነጠላ ዘግዝቀው የሚቀመጡ። ሮሚዬ ደግሞ መደናነቅ ይመጣል። ሮሚ ትያለሽ ኦ ማይ ጋድ ትያለሽ ጋድማ ይኖራል። እሱ ስላለ ነው እኮ ዩቲዩብ ላይ ገባ ነው ትያለሽ። ጋድማ አለ። ሮሚዬ እኔ ማሬ እኔ ፍቅር በስማን ባለፈው እኮ የላከችልኝ ምን ይሁን ምግብ ይሁን እኔ ግን ሆድ አልወድም። ሮሚ እንዳልወፍር ተጠንቅቄ እንዳንቺ ሼፕ ለመሆን እህል ብዙ አልበላም። ሮሚዬ ኖ ልብስ ይሁን እኛ ኮርጃሉ እንጂ ከነሱ አንኮርጅም። ስታይል እኛ በሆድ መታወቅ አንፈልግም። ልብስ ይሁን ገባስ? ልብስ እኛ ስታይላችንን ማሳየት ነው እንጂ ልብስ ከአሜሪካ ቤት ታየ ላከችልኝ ብዬ እዛው ገዝቼ እኮ ነው። አይናቸው ላይ ፖስታ ትቀዳድጅና ላከች ትያለሽ። ላከች ነው ታዮ ሰርፕራይዝ አረገችኝ ትያለሽ። ቴንክ ዩ ማይ ላቭ እንዳይጠፋ ደግሞ ቴንክ ዩ ማይ ላቭ ቴንክ ዩ ታዬ ሲስተር የመይሳው ደግሞ ኧረ ሮምዬ ብድር መመለስሽ ነው እንዴ? ኧረ ይደብራል ብዬ ሽቶ ክፍት አድርጌ ቴንኪዩ ሮምዬ። ሽቶ እንደምወድ ታውቂያለሽ። ሽቶ ልካለኝ ብዬ ያለኝን ሽቶ እንትን እኔ አልጥላቸውም እስከነ ገዛው ኔሚት የፈለግሽውን አለ የተባለ ሽቶ ልክልሻለሁ እንላላካለን። ምን ችግር አለ? በሀሳብ ነው ሮምዬ፣ በሀሳብ እኮ ነው። አሁን የእውነት ላኩልሽ። ግን ሮምዬ ሲመጣ ጥግብ ስንል ግን የእውነት እንላላካለን። አዎ ሳቢው ሲመጣማ የእውነት እንላላካለን። አመዷን እንመለቅብሽ ሮምዬ። አስባችሁታል? እኔና ሮማን አንድ እመጣለሁ ሁሉ ልመጣ ነው ኤርፖርት ላይ ምን ላይ ያልኩኝ ፕሌን ውስጥ ምናምን እለቃለሁ መጣው ላለው ከዛ ምን ላለን መሀል ላይ ትራንዚት ላይ ሌላ ሰዎች አግኝታ ሄደች እንባባላለን። ልትመጣ ስትል ሄደች። ኧረ ከፈለግን ሮሚ በጣም ተነፋፍቀን ስለተገናኘች ስልካችን ሁሉ ትዝ አላለንም። ወርውረ ነው ነበረ አልተነሳንም፣ ፎቶ አልተነሳንም። በቃ ምን ይቀላል አሁን ሮሚዬ። እችን ይዘን እኮ ማለት ነው እኛ የቀረነው እኮ ዩቲዩብ ላይ ነው። እችን ይዘን ሄደን አውርተን 1 ሰዓት ሮሚ ካወራ ራሱ በቂ ነው። 1 ሰዓት ራሱ በቂ ነው። ካችነ ይችን ለማድረግ የእውነት ጸብ ላሽ እኮ መባባል ይቻላል። እግዚአብሔርን ሮሚ ግን ገንዘብ ባለጌ ነው። ግን እናቴቱም ጋይስ እንደ ገንዘብ ግን ባለጌ ነገር የለም። ገንዘብ ያሳስጣል በጣም። ገንዘብ ቤተሰባችሁ ሁሉ ነው እንድትናገሩ የሚያደርጋችሁ። እንደ ገንዘብ መጥፎ ነገር የለም በእውነት። ግን ሮሚዬ ገንዘብ መጥፎም ቢሆን ሲመጣ ግን ይጠቅማል። 14 አበባ ስጡ። ስራ ላይ ነን ሮምዬ፣ እናወራለን። የዩቲዩብን ዩቲዩብ ላይ 14 አበባ፣ እዚህም ደግሞ ታጥረን መጠየቅ አለብን። 14 ሰው ጋይስ ስራ ላይ ነን። 14 ሰው በነፃ ነው እንደምታዳምጡት። አበባ ቢያንስ ስጡ። እጃችሁ ለፋንጋሩ አዘሩ። ከዚህ በኋላ በነፃ ቀርቷል። ሮምዬ ከዚህ በኋላ ቤተሰብ ምግብ ልንበላ ነው። እንውጣ ተያይዘን ምን ሞክረው ምግብ አለ ሮምዬ። ቤተሰብ ሾፕ ልናደርግ ነው ምናምን እንሂድ። ህይወቴ ሮሚ መኪና ልነዳ ነው። አያችሁ መኪና እየነዳው ነው። በቃ እንዲህ ነው የምለው። እንዴ እንደዛ ነው። ይህንን ነው የምላችሁ። ወደዳችሁ እየሰራችሁን ታዩኛላችሁ። ከዛ በላያቸው ላይ ሮሚዬ አገባለሁ በሰርግ ቅውጥ ያለ ሰርግ። ባልየው ማይታይ ፊቱ ይሸፈናል። የኔን የሰርጉን ኦንላይን ካርድ ቤተሰቦች ሁሉም እንዲገዛኝ ታስተባብሪያለሽ። በአሁን በቅርብ ይለቀቃል ኦንላይን የሰርጌ መግቢያ ካርድ። በቃ ያችንን እናደርጋለን። እንዲህ ነው ህይወት የሚገፋው ሮምዬ። ቁጭ
ቁጭ ብዬ እኮ አሰብኩኝ ለካ ሰው እንዲህ ነው እየገፋ ያለው። ግን ሮሚዬ ምግብ ምናምን እንበላለን እንዴ? እንጠጣለን እንበላለን ቡና ምናምን የተለቀለ ሮሚዬ አይሆንም። ሮሚዬ ከበላ ስናክ ነገር እንደዚህ ያለ አይደለ ታይቶ ማይታ እዛው የቀዩት ዝም ብለን ኧረ ሰው እንደማ እንዴ አይሆንም ጋይስ እንዲህ ብድግ አድርገን ወእኔ ጌታን የሆነታችን ወደፊት እኮ ዩቲዩብ አብረንና ሮሚ ስንገባ እኮ ነው የምንነግራችሁ የምናደርገው። ይሄ እንደዚህ ምናምን ድብልቅ የለም። ሮሚ ይልሻለሁ ወይ ግምጥ ቡና ምናምን ሮሚ ጠጫት ትወጃለሽ? ሴሮ ወይ ቡና እኮ ጠንቋይ ቤት የለመዱትን እኮ ነው። የጠንቋይ ቤት ከሰላራ ጋር የነበሩት እኮ ከአለሱ አይደለ። ኧረ ምን ወጣ እኔ ጭስ ይበዛ ራሱ የሆነ ነገር በስትሮ ነው የሚመጠጥ ሮሚ እንዲሰሙ ሮሚዬ እንዲሰሙ ጠላት እንዲሰማ ድምጽ ይወጣዋል። በቃ ይሄ ነው ኑሯችን። እኔና ሮማን ነው ብላችሁ አቤት ይሄ ነው ሮማንና እኔ ኑሮ የሚሆነው። በቃ እንዲህ ነው ሰው። እኔ እኮ ገባኝ እኮ ሮሚ፣ አሁን እኮ ገባኝ እኮ ሮሚ፣ በእውነት አሁን ገባኝ። እንደካ እንዴ ነው እንደ ማተርማት ዩቲዩባችን ቢጠርብን ለሴጋው ግን ፎጊቭ የለም። እቺ ቃላችን ሮሚ አንቺ ነሽ የምትቀበይው። አንቺ ተቀብለሽ እኔ መጨረሻ ላይ ነው ሮሚ አለ ሮሚ ያይቼሻለሁ። የሆነ ቦታ ተያይዘናል ሮሚ፣ የሆነ ቦታ ከዛሬ 3 ቀን በፊት ይዤሻለሁ ሮሚ። አጨክኝም አንቺ እኔ ጨክኛለሁ፣ ቆርጫለሁ። ከዛ ሰው ጋር አልኩሽ ቤታዮ ካገኘሽ ግደኝ። ኧረ ተይ ሮሚ፣ ባለፈው ብርጅስቶን እና ዝናሽ ተጣልተው በመኪና በጭንቅላት ሄድ በሻቦላ ረዱኝ ብላ ተናግራ በ3ኛው ቀን እያሉ የተለቃቀሱ ተታረቁ። ሮሚ ዝም አልኩኝ። የነሱ ደግሞ አንቺ እንዴት ተይ ሮሚ ታዮ እኔ ማልደራደርባትን ጠርቼልሻለሁ። እሺ ለምን እንዳልኩሽ ልንገርሻ ሮሚ፣ ይዤሻለሁ ያልኩሽ ቤት ከዛሬ 3 ቀን በፊት ድብቅ ብዬ እያየሁሽ ነበረ ዮዳ ቤት። ከዛ ለካ ተይ ሮሚ ለምን እንደዛ እንዳልሽ ለካ ያን ቁንዝር በጣም ነው የምጠው። ደግሞ ረሳሁት። አይ ቁንዝር ግን ይሁን ልንገርሽ ምን እንዳደረግሽ። ድብቅ ብዬ ኮሜንት አየሁሽ። ጆይን አልሽ ሮማ ተሰማ እንዴ ምን ልትኖሩ ሮሚ እዚህ መጣችሁ? ጸጥ አልኩኝ ባላየ ማለት ነው። ኮሜንት ላይ ቁጭ ብለሽ አንተ ምን አይነት የሰይጣን ነገር ቅን ትጠላለሽ? ሮሚ ታይተሻል። ጉቺ እናንተና ተታረቁ ለምን ተታረቅሽ ብሎ ሲጠይቃት እርቅን የምትጠላ ሰይጣን ያልኩትኝ ሮሚ። በስመ አብ ሮሚ ናት ነው ያልኩትኝ። ከዚህ ነው ያማተብኩት በህይወቴ ያማተብ እንደዛ ላይ ወይ ብዬ እንዴት መሰለሽ። አንድ ነገር ልንገርሽ፣ እርቅ ትክክለኛ እግዚአብሔር ነው። ነገር ግን ይሄ እቺ እቴቴ ግን ትታረቃለች። ከኔ ጋር ስንቴ ነው የተታረቀው? 7000 ሰው ላይ ብሏል እኮ ሮሚዬ። መቁጠር አቅቶ እጅ ጨምረ የጎረቤት እግሩ ሁሉ ቁጥር ያለው እሱን ነው ላመላክትሽ ቅድም የፈለኩት። ታውኩ ድጋሚ ምንም ሳላረገው ላሰኝ። አንቺና እሱ ቁጭ ብለን ሀፕን ያደርገው 3ታችን ጌም ስንጫወት ስለ ልጄ የነበረው ሰላም ነበርን። ከነሱ ከደፋሪዎቹ ሳቢ ተቀብሎ ላሰኝ። ምንም ሳላረገው አስፈቅዶ ደውሎ አለ ኮመንት ውስጥ ነው ሮማን ስለ ልጅሽ ላወራ ነው። መብት ነው። ዩቲዩብ ላይ ቲክቶክ ላይ የተወራ ወሬ ፈልስፋ አታወራ አውራ አልኩት። ወስዶ ለኔንም ልጄንም